እፎይ በቁጥጥር ስር እንዲውል እነሆ እርምጃዎች መወሰድ ጀምረዋል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። እግዚአብሔር የሕይወታችን ደራሲ ነውን? በስህተት የተዘመረው የፕሮቴስታንቶች መዝሙር የሕይወቴን መጽሐፍ የጻፈው እግዚአብሔር። ለምንድን ነው ከ10 1 የምንሰጠው? ለምንድን ነው ከ10 1 የሆነው? እውነት ለመናገር አሁን መሬት የሚያከራይ ሰው ከ10 1 አይደለም የሚወስደው፣ ከዛ በላይ ይወስዳል። መሬቱን የፈጠረ እግዚአብሔር ግን ከ10 1 ነው የሚወስድ። ደግ ባል ስጠኝ ብለን እንጸልይ። ብፁዕ አቡነ ኤርምያስ መቼም ሁሉም ሰው ትዳር ያልያዘም መልካም ትዳር እንዲኖረው ይመኛል፣ ይጸልያል። እንዲህ አይነት የሚታዘዝ የማይገለምጥ የማይጨቃጨቅ የማይደበድብ ባል እግዚአብሔር ቢሰጠኝ ብላ የምትጸልይ ብዙ ናት። በግሸን ምን ተፈጠረ? አርቲስቶችን ጨምሮ በርካታ ኦርቶዶክሳውያን ለምን ወደዚያ አመሩ? የተለያዩ ታዋቂ ሰዎች የግሸን ደብረ ከርቤ ቅድስት ማርያም ቤተክርስቲያንን ለማደስ በማህበራዊ ሚዲያ የተለያዩ ቅስቀሳዎችን በማድረግ ላይ የሚገኙ ሲሆን የተወዳችሁ ቤተሰቦቻችን በዛሬ መረጃችን በስፋት የምንቃኘው የምንመለከተው ጉዳይ ነው። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክና ሼር በማድረግ ትብብር አጋርነታችሁን ታሳዩን ዘንድ በፍጹም ትህትና እንጠይቃችኋለን። እንዳልናችሁ መረጃው ለመላው ዓለም እንዲዳረስ ላይክ ማድረጋችሁ እንዳይዘነጋ፣ የዩቲዩብ አልጎሪዝም መረጃውን ስለሚያዳርስ ማለት ነው። በትህትና እየጠየቅኳችሁ በቀጥታ ወደ መረጃችን አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴና ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ እንድትጀምሩ እየጠየቅን በቀጥታ ወደ መረጃችን እናምራ። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን እንዲህ ይሉናል። እንትና አለባበስክን አስተካክል፣ እንትና ጸጉርን አስተካክል፣ እንትና እንዲህ አይነት አለባበስ አትልበሽ፣ እንትና እንዲህ አታርጉ ሲባል ዋናው የልብ ንጹህና ነው ይላል። ዋናው የልብ ንጹህ ነው፣ እግዚአብሔር እንደናንተ አያጋንንም ይላል። ወይ ጉር! ዋናው ሲጀመር ታዲያም እኮ ልቡ ንጹህ ደግሞ አይደለም። ይገርማል። ለማመካኛ ሲሆን ነው ዋናው የልብ ንጹህና ነው እንጂ ልቡም ንጹህ አይደለም። ሲጀመር ልብ በሉ። ሻይ ስታፈሉ ታውቃላችሁ? ሻይ ሲፈላ ከውስጥ ቀረፍ የሻይ ቀረፋ ብትጨምሩበት ሽታው ምንድን ነው የሚወጣው? እንፋሎቱ ምንድን ይሸታል? ወተት ብታፈሉ እንፋሎቱ ምን ይሸታል? ስለዚህ የሚወጣው እንፋሎት ከውስጥ ያለውን ነው ማለት ነው። ሰው ባለባበሱ፣ ባነጋገሩ፣ በፀጉር አቆራረጡ፣ ባካሄዱ፣ በኑሮ የሚገልጸው የልቡን እንፋሎት ነው። ከውስጥ የሌለውን የታመጣው እንግዲህ ፀጉር አስተካካዩ ሰጥተው፣ ቡቲኮቹ ሰጥተው ጭነው በበግድ በፖሊስ ይዘው ልብ ያመጣውን እገሌ ልቡ ንጹህ ነው እንዴ አፉ ነው እንጂ ለረረ ልቡ አፉ የታምጥቶት ነው። ስለዚህ ምን እንግዲህ አፋዊ ቅድስና የውስጥ ምልክት ነው። እግዚአብሔር እንደናንተ አይደለም። እንዴ እውነቴን ነው። እንደዚህ ያለ የብደት ራስን ያለ መግዛት አንዲት ሴት ራሷን እንደማትገዛ ልብሷ ይነግረኛል። እኔ እውነቴን ነው ነገር ከሰከነች ምን ያደርግላታል? ያ ሁሉ የልቧን ነው የምትነግረኝ። አንድ ሰው ልቡን ነው የሚነግረኝ። እኔ እንደዚህ ያለውን እያለን የሚነግረኝ ሲወጣ ሲወርድ ማለት ሲሄድ ሰው በአፉም በዓይኑም በእጁም በእግሩም በሁለንተናችን መቀደስ አለብን። ለርዕሰ ሊቃውንት አባታችን አባ ገብረ ኪዳን ቃልየትን ያሰማልን። ይሄ ተለምዷዊ ነገሮች ብዙዎቻችን የምናደርገው የምንተገብረው ነው። በተለይኛ ማድረግ ማቆም ሳንችል ስንቀር ወደ አባቶቻችን ጣት እንሰነዝራለን። እግዚአብሔር እኮ እንደናንተ አይደለም፣ እንደናንተ የሚያካብር አይደለም እንላለን እና የእኛን ድክመት ወደ አባቶቻችን እናደርጋለን። በተለይ ርዕሰ ሊቃውንት አባታችን እንደተናገሩት አንደበታችን የሚገለጠው በውስጣችን ባለው እሳቤ በልባችን ነው። እግዚአብሔር ልብን ያውቃል የምትሉትን እንኳን በተግባር አሳዩ፣ በአንደበታችሁ ግለጡ የሚል አስደናቂ መልስ ሰጥተውናል ማለት ነው። ወደ ብፁዕ አቡነ ኤርምያስ እናምራ። ሩህሩህ ባል ስጠኝ ብለን እንጸልይ ብለው በተለይ ብፁዕ አቡነ ኤርምያስ እናቃቸዋለን። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ናቸው። ታላቅ ሊቅ ናቸው። እናድምጣቸው እስቲ። መቼም ሁሉም ሰው ትዳር ያልያዘም
መልካም ትዳር እንዲኖረው ይመኛል፣ ይጸልያል። እንዲህ አይነት የሚታዘዝ የማይገለምጥ የማይጨቃጨቅ የማይደበድብ ባል እግዚአብሔር ቢሰጠኝ ብላ የምትጸልይ ብዙ ናት አይደለም? እንደውም ማትጨቃጨቅ እንደ እሳት ማትለበልብ ደግ ሚስት እግዚአብሔር ሆይ ስጠኝ ብሎ የሚለምን እንዲህ አይነት ህይወት ያላት ሚስት እንዲያገኝ የሚመኝ ብዙ ወጣት አለ አይደለም? ብዙ ወጣት አለ። ጥሩ ነው ይሄ ምኞት፣ ጥሩ ነው ይሄን ስጠኝ ብሎ መለመን። መልካም ትዳር ስጠኝ፣ ርህሩህ ወንድ ስጠኝ፣ ርህሪት ሴት ስጠኝ፣ የምትረዳኝ የምታግዘኝ ሴት ስጠኝ ብሎ መመኘት ብሎ መጸለይ የሚገባ ነው። ይሄ የሚሆነው ግን እግዚአብሔርን ስትታዘዝ ነው። አንተ እግዚአብሔርን ስትታዘዝ እንዲህ አይነት ሴት ታገኛለህ፣ እንዲህ አይነት ሴት ታገኛለህ። አንቺ እግዚአብሔርን ስትታዘዝ የማይጨቃጨቅ ሲወጣ ሲገባ የማይገለምጥ የማይደበድብ ባል ይሰጣል። እግዚአብሔርን የመፍራት ውጤት ነው መልካም ባል። እግዚአብሔርን የመታዘዝ ውጤት ናት መልካም ሴት። መልካም ሴት። እኛ ለእግዚአብሔር አመፀኞች ነን። እኛ በእግዚአብሔር ላይ አመፀን መልካም ባል ለማግኘት መልካም ሚስት ለማግኘት አትመኙ፣ አታገኙ። የኛ መልካም መሆን የኛ መልካም ሆኖ መልካም ጥሩ ነገሮችን ማድረግ መልካም የሆኑ ሰዎችን እንድናገኝ ያደርጋል። እኛ ለእግዚአብሔር የምንታዘዝ ከሆነ እግዚአብሔር ደግሞ በራሱ ለኛ መልካም ማድረግ ያውቅበታል ብለዋል ብፁዕነታቸው። ስለዚህ ሌላውን መልካም እንዲሆንልን ከመጠበቅ ይልቅ እኛ በጎ እግዚአብሔርን የሚፈራና መልካም መሆን አለብን የሚል መልእክት አቅርበውልናል። አንድ ነገር ላሰማችሁ። እዚህ ወንድማችን ኢዮብ የሰራው ነው። እንግዲህ ፕሮቴስታንት ቤተ እምነት ላይ አንድ መዝሙር አላቸው እና አሁን በተለይ ኦርቶዶክሳውያን አንዳንድ ኦርቶዶክሳውያንን የሚሉ አካላት ሪያክት እያደረጉ የሚዘምሩት መዝሙር ነው። እግዚአብሔር ጻፊ ነው፣ እኛ ተራኪዎች ነን፣ ምናምን ደራሲ ነው አይነት ነገር ያለበት ማለት ነው እና እሱኛውን እሳቤ እስኪ እንካተል። በመዝሙር ጭራሽ ይዘውት መጥተውታል። ተካተል እንመለስ። እንደው አንድ የሚታወቅ ነገር አለ አይደለ? እግዚአብሔር ደራሲ ነው፣ እኛ ተዋናያን ነን፣ ዓለም ደግሞ የቲያትር መድረክ ናት የሚባለው እሳቤ ፍጹም የተሳሳተ እሳቤ፣ እሱን በመዝሙር መልክ አምጥተውታል ማለት ነው እና እነሱ በዚህ ልክ ይረዱታል። ይሄንን ተቃውሞ ወንድማችን እንዲህ ይላል፣ እናድምጠው። የሕይወቴን መጽሐፍ የጻፈው እግዚአብሔር ደራሲው እሱ ነው፣ ተራኪው እኔ ነኝ። ደራሲው እሱ ነው፣ ተራኪው እኔ ነኝ። እንደሰማችሁት ነው እንግዲህ መዝሙሩ ሐሳብ ምንድነው? ደራሲ አለ፣ ከዛን ተራኪ አለ። ተራኪው እኔ ነኝ ይላል ዘማሪው። እግዚአብሔርን ምን ያደርገዋል? ደራሲ ያደርገዋል። ይሄ የካልቪኒስቶችን ትምህርት በስፋት የሚናገር መዝሙር ነው። ምን አይነት ሐሳብ ነው ያለው? ተራኪው ከራሱ አንዳች ማድረግ አይችልም። ማድረግ የሚችለው ምንድነው? የደራሲውን ድርሰት ማንበብ መተረክ ብቻ ነው። እኛ ከራሳችን ነፃ ፈቃዳችንን ተጠቅመን ምናደርገው ነገር አለ ወይስ የለም? እግዚአብሔር የማይፈቅደውን ነገር እናደርጋለን ወይስ አናደርግም? እናደርጋለን። እሱን ደራሲ ካደረግነውና እኛ የምንኖረው ኑሮ የእርሱ ድርሰት ከሆነ ማይፈቅደውን ማድረጋችን እርሱን ያልተፈቀደ ነገር እንድናደርግ እንዳስገደደን ያሳያል ማለት ነው። ኃጢአት ስንሰራ ኃጢአቱን የሰራ ነው ፈቅደን አይደለም፣ ደርሶልን ነው። አንዴ ድርሰት ነው ይሄ። ፕሪደስቲኔሽን የካልቪኒስቶች ትምህርት ነው ይሄ። ፈጽሞ ከክርስትና የራቀ ነው። ሰው ከእንደዚህ አይነት ትምህርት ሰው ሊርቅ ይገባል ማለት ነው። ሰው ወደ ሲኦልም የሚገባው ወደ ገነትም የሚገባው አስቀድሞ ስለተወሰነበት ነው የሚል ትምህርትን ያዘለ ስለሆነ የመዝሙሩ ትልቁ ችግር ይሄ ነው ማለት ነው። አንደኛ። ሁለተኛ የክርስቲያን መዝሙር አይደለም። የክርስቲያን መዝሙር አይደለም ማለት ክርስቶስ ላይ ያልተገባን ትምህርት የያዙ ሰዎች መዝሙር ነው ማለት ነው። ስለዚህ እኛ ልንቀበል ይገባል? አይገባም። እነኚሁ ልጆች ደግሞ መልሰው እንዲያደርጋሉ እንኳን ሳርገኝ ጌታዬ ሙሉ የሚቃርሙበትን አያውቁም። እና ቦዔዝ ለሩት ምን ይላታል? ከሌላ ሰው እርሻ እንዳትቃርም ያላት። እኛም ዛሬ የምንለው ኦርቶዶክሳውያን ክርስቲያኖች የምንላችሁ ይሄንን ነው። ወንድሞች እህቶች፣ ይሄንን ድምጽ የምትሰሙ ሁሉ ከሌላ እርሻ አትቃርሙ። ከሌላ እርሻ መቃረም ምን አይነት ችግር ያመጣል ከተባለ ሄደን የምንቃርምበትን የእርሻን ባለቤት ሐሳብ የመግዛት ያንን መቀበል ግዴታ ይሆንብናል፣ በአንድም በሌላም መንገድ ማለት ነው። ከመናፍቃን ጓዳ ከሆነ ግን ምንፍቅናን ግተን እንመለሳለን።
ስለዚህ የምታደርጉትን እወቁ። ጓደኝነት ሌላ ነው፣ ደስ ማለት ሌላ ነው። ሃይማኖት ግን ወይንም እምነት ግን ጥንቃቄ የሚሻ ጉዳይ ነው። አራዳ ማለት እምነቱን የሚያከብር እምነቱን የሚያውቅና የሚያሳውቅ እንዲሁም የሚያስከብር እንጂ እንደ ዘመኑ ሁሉም ጋር አለው የሚል አይደለምና አራዳ ለመሆን ሞክሩ። ከዚህኛው ከአሁኑ ቪዲዮ የተረዳሁት ምንድነው ከሰሞኑ የፊዮናና ጃኒ ባለሰዓት እነሱ ይሄኛውን መዝሙር የፕሮቴስታንቱ መዝሙር ይዘው ሲዘምሩ በርካታ ኦርቶዶክሳውያን ሲቃወሙ እንደነበረ አይተናል። እና የነሱ ቪዲዮ ቫይራል ወጥቷል፣ ብዙዎች ተቀባብሎታል፣ የነ ፊዮና ምናምንን ማለት ነው። እነዚህም ሰዎች ሲመስለኝ ነው እንግዲህ ግምት ነው፣ እነዚህም ሰዎች ሁለቱንም ብናካሄድ ድጋሚ ስለኛ ቪዲዮ ስለሚሰሩ እኛ እንታወቃለን በሚል ሎጂክ የመጡ ነው የሚመስለኝ። በዛው ቦታ በዛው ልብስ እዛው ላይ ቆመው የፕሮቴስታንቱንም የኦርቶዶክስንም ዘምረዋል። ስለዚህ እነዚህ ሰዎች ታርጌታቸው ኦርቶዶክስ ናቸው። ከዛ የፕሮቴስታንትን ምንዘምን መነጋገሪያ እንሆናለን ርዕስ እንሆናለን በሚል የመጡ ነው የሚመስለኝ። በአጠቃላይ ግን ይህ ሀሳብ ትክክል ነው ወይስ አይደለም ነው? ትክክል አይደለም። በተለይ ዲያቆን ሄኖክ ኃይሌም በመጽሐፉ በስፋት ጽፎታል። ፕሪዴስቲኔሽን ማለት አስቀድሞ ማወቅ ማለት ነው። አሁን እንዳሉት ከሆነ አንድ ሰው ደራሲ የሚባለው ከራሱ አእምሮ ፈጥሮ የሚጽፍ ነው። የጻፈውን ተራኪ ደግሞ ደራሱ የጻፈውን የሚተርክ ነው። ስለዚህ እግዚአብሔር ደራሲ ከሆነ እኛ ደግሞ ተራኪ ከሆንን አንድ የምንኖረውን ህይወት በሙሉ እግዚአብሔር ጽፎልናል ነው። ስለዚህ ኃጢአትም ጽድቅ የምንሰራ የተጻፈልን ነው የምንኖረው የሚል እሳቤ ያለው ነው። ይሄ ደግሞ ፍጹም ኦርቶዶክሳዊ ያልሆነ ክርስቶሳዊ የሆነ አስተምህሮና ሀሳብ ነው እና እነዚህ ሰዎች የፕሮቴስታንቱ በስህተት መሆኑ እንኳ ብቻ ሳይሆን አስተምህሮ የዘመሩበት ራሱ ሀሳብ ስህተት ነው። አንደኛ የፕሮቴስታንት መዝሙር በዘመራቸው ስህተት ነው። ሁለተኛ ሀሳቡ በራሱ ስህተት ነው። ሶስተኛ ደግሞ የመጡበት መንገድ ራሱ ስህተት ነው። ስለዚህ በአጠቃላይ ኦርቶዶክሳውያን ልብ እንግዛ። የሆነ ጊዜ ማህበራዊ ሚዲያ እውቅና ብቻ አንሻ። ሃይማኖታችንን በዚህ ደረጃ ባናወርድ የተሻለ ነው ብዬ አስባለሁ። ወደ እፎይ ጉዳይ ልምጣ። እፎይ ሊያዝ ነው የተባለ ነው እንግዲህ በፖሊስም እንግዲህ የእስልምና ጉዳዮች ጠቅላይ ምክር ቤት ክስ መስርቷል። የአዲስ አበባ ፖሊስም እፎይን በቁጥጥር ስር ለማዋል ስራ መጀመሩ ታውቋል። እፎይ በመባል ራሱን የሚጠራ ቲክቶከር ሰሞኑን በእስልምና እምነት ተከታዮችና በነቢዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚህም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን የዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጅ ያሬድ ለወራት ታስሮ መለቀቁ የሚታወቅ ነው። የእፎይ ጉዳይ እንግዲህ እዚህ ደርሷል። መጨረሻውን ተከታትለን የምናስደምጣችሁ ነው የሚሆነው። ከ10 1 አስራት ለምን ይሰጣል? ለምንድን ነው ከ10 1 የሆነው? እውነት ለመናገር አሁን መሬት የሚያከራይ ሰው ከ10 1 አይደለም የሚወስደው፣ ከዛ በላይ ይወስዳል። መሬቱን የፈጠረ እግዚአብሔር ግን ከ10 1 ነው የሚወስድ። በሌላም መንገድ ስትመለከተው በምድር ያሉ ነገስታት ከዚህ በላይ ይገባናል ይሉሃል። እርግጥ ነው በምድር ላይ ለሚያስፈልጉ ነገሮች ሰራዊት መድበውልህ፣ ሰላምህን አስጠብቀውልህ፣ መንገድ ሰርተውልህ፣ ውሃ አስገብተውልህ ምናምን ተብሎ ነው አይደል እንደዛ የሚታስበው። ግን ከዚህ በላይ እውነት ለመናገር እግር ባይኖርህ መንገድ ቢሰራ ትሄድበታል? የምትሄድበት አይደለም። ከዚህ በላይ አሁን መብራት ቢያበሩልህ አይን ባይኖርህ ምን ታደርገዋለህ? ምንም ትርጉም የለውም። መሰረታዊ ጉዳዮችን እግዚአብሔር ነው ይዘረጋልን። ግን ከዚህ በላይ አልጠየቀህም። በየጊዜውም አይጨምርም። የኑሮ ውድነት ስለተጨመረ አሁን አስራት የሚለውን ስም ወደ ሌላ አንቀይረው። 5500 ያዘዘውን 10 የሚለውን ወደ እስራ አንቀይረው። እስራ 30 እያልን አንሄድ። ምክንያቱም አስራት ነው በቃ ተቀበሉ የተባለ። ለምንድን ነው ከዛም ማናወጣው ከተባለ ምን ይላል ይሄ መጽሐፍ ራሱ? እግዚአብሔርን አንተ ባለጠጋ አታደርገውምና ይላል። ከዚህ በላይ አልተጠየቅም። እግዚአብሔር የሚኖረው ወይም ቤተ እግዚአብሔር የሚኖረው በአንተ ገንዘብ አይደለም። ምናልባት ካልበላን አንሰራም የሚሉ ሰዎች ሊወጡ ይችሉ ይሆናል። ግን ደግሞ መንፈስ ቅዱስን ተመግበው የሚኖሩ አገልጋዮች ይቀጥላሉ።
እግዚአብሔር ምን ይላል በመጽሐፍ ቅዱስ? ዘቦ ብዙ እያትረፈ ወዘቦ እሁድ እያህጸጸ ሚል ንባብ አለ በኦሪቱ። ብዙ ያለው አላተረፈም፣ ጥቂት የያዘም አላጎደለም ይላል። እስራኤል በአንድ ወቅት የምትበሉትን ብቻ ለዕለት ይዛችሁ ግቡ ነው የተባሉት። ከዚያ ግን ምን ማሰብ ጀመሩ? እንዴ ነገ ባይወርድስ አሉ ማለት ነው። ተጠራጠሩ። እንዲህ ዛሬ ያወረደውን እግዚአብሔርን ነገ ያወርድም ብሎ መጠራጠር ሞኝነት ነው እውነት ለመናገር። ምክንያቱም ዛሬ ያወረደ እሱ ራሱ አስቦ ነው እንጂ እስራኤል መማለጃ ሰጥተውት ወይም ደግሞ የእነሱን መናንት ብሎት አይደለም። እና እነሱ ግን አይ ነገ ባይመጣስ ብለው ሁለት ቁና ይዘው ገቡ ይላል። አንድ ቁና ይዞ የሚገባ ነበረ እንደ ሙሴ ትእዛዝ። በኋላ ግን ሁለት ቁና ይዘው እንትን ያሉት ተርፏቸው አደረ። በበነጋው ሳይሆን ሸቶ ተልቶ አገኙት ይላል። ይሄ ማለት ምንድን ነው? ብዙ ያለውም አላተረፈም፣ ጥቂት የወሰደም አላጎደልም ይላል። በቤተ ክርስቲያን ያለን አገልጋዮች ይህን ማመን ይኖርብናል። ዛሬ ደሞዛችን አድጎ ብዙ ሆኖ ሊሆን ይችላል። ግን ምንድን ነው ስንል ከድሮ የተሻለ ኑሮ ላንኖር እንችላለን። ቁጥሩ ነው የበዛው። ድሮም ተከራይተን ነው የምንኖረው፣ አሁንም ተከራይተን ነው የምንኖረው። ድሮ መኪና ሳይኖረን ዘግይተን የምንገባውን ያክል ነው አሁንም መኪና ኖሮንም ዘግይተን ነው የምንገባው። እንዲህ እያለ ስትሄድ ኑሮህን የሚለውጠው የእግዚአብሔር ጸጋ ነው እንጂ የገንዘብ ብዛት እንዳልሆነ ነው የሚያሳየው። የአስራት በኩራት ጉዳይ እንግዲህ በበርካታ ኦርቶዶክሳውያን ዘንድ ቢነገር የማናደርገው የሆነ የተለማመድን የመጣ ነው ነገር ነው። እግዚአብሔር ሰርቃችሁኛል ይላልና እግዚአብሔር ደግሞ እንዳልሰረቅ ነው ማሳያችን የሚሆነው ከምናገኘው ከ10 1 መስጠት ነው። ያ የኛ አይደለም። በቃ የእግዚአብሔር ለእግዚአብሔር ይላል። እግዚአብሔር ደግሞ የሚሆነው 90ውን ሰጥቶ 10 ነው የጠየቀው። ብዙን ሰጥቶ ትንሽ ሰጥቶ ደግሞ ልባርክላችሁ የሚል ፈጣሪ የሚል ክርስቶስ የሚል ጌታ በእኛ መካከል ሆኖ እኛ እንሰርቀዋለን። እና የሚገርማችሁ ደግሞ እኮ በጣም ስራችን እየበዛ ሀብታችን እየጨመረ ግን ሁሌ ደሃ ነን፣ አናድግም። ቁጥሩ ይጨምራል ግን እኛ እዛው ነው የምንሆነው። እና ከራሳችን ጋር ራሱ መሟገት እንጀምራለን። ይህ ሁሉ የሚሆነው ለምንድን ነው? ስለምንሰርቀው ነው። አሁንም በተለይ ይሄን የምታደምጡ ንግድ ላይ ያላችሁ፣ ሀገር ውስጥ ያላችሁ፣ ከሀገር ውጭም ያላችሁ በአጠቃላይ እግዚአብሔርን እየሰረቅ ነው ከሆነ ራሳችን እንመልከት። እስቲ ሰተነው የሰማዩን ደጅ ባልከፍትላችሁ ፈትኑኝ እኮ ይላል እኮ። እስቲ ሰተነው ከዛ በኋላ አስራት በኩራት የተባለውን አድርገን እግዚአብሔር ባያሳካ ራሱ እግዚአብሔርን እንጠይቀዋለን። ከኛ የሆኑን ግን እናድርግ። ያኔ በበረከት ካልተትረፈረፈ የምንመለከት ነው የሚሆነውና እስቲ ይሄን እናድርግ። ወደ መጨረሻ ቪዲዮ ላምራ። እንግዲህ በግሸን ምን ተፈጠረ ነው አርዕስት ያደረግነውና በታላቋ እናታችን በማምላክ ወላዲተ አምላክ በቅድስት ድንግል ማርያም በግሸን ደብረ ከርቤ እጅግ በርካታ ኦርቶዶክሳውያን ወደዚያ አምርተዋልና ምንድነው የሚለውን ክስተት እንመልከት። ታዋቂዋ አርቲስት ድንግል ማርያምን አኮርፋ እንደነበርና ቤተ ክርስቲያኗ አጠገብ ስትደርስም ፊቷን ታዞር እንደነበር ገለጸችም። ነገሩ ምንድነው? በአጭሩ ላቀርብላችሁ። ልጅሽ አይደለሁ እንዴ ብዬ በቃ በጣም አኮረፍኳትና በዘመን ብዛት ከፍተኛ ጉዳት የደረሰበትን የግሸን ደብረ ከርቤ ቅድስት ማርያም ቤተክርስቲያን በህብረት ለማደስ በሚል በተዘጋጀ ቪዲዮ ላይ የተደረገላትን ምስክርነት የሰጠችው ተዋናይት መቅደስ ጸጋዬ መኪና ስነዳ የእመቤታችን ቤተክርስቲያን ጋር ስደርስ ፊቴን አዞር ነበር አኮርፌ ስትል ገልጻለች። ሞጋቾች በሚል የቴሌቪዥን ድራማ ከህዝብ ጋር የተዋወቀችው ተዋናይቷ በለቀቀችው ቪዲዮ ላይ ምንም ቢገጥመኝ ምንም ብሆን ቀድሜ የምናገረው እሷን ማለትም ቅድስት ድንግል ማርያም ማለቷ ነው። እናም አንድ ቀን ለጥያቄ ምላሽ ሳላገኝ የቀረውበት ጊዜ የለም። በጣም ከተደረገላቸው በጣም ከተጎበኙ ሰዎች መካከል አንዷ ነኝ። እኔን የሚያገኝ የኢትዮጵያ ህዝብ እንዳለ ከእመቤታችን ጋር ያለኝን ነገር ያውቃል። እና የዛን ጊዜ ጥያቄዎቼ ምላሽ አጡ። ጭራሽ የባስ ብሎ በጣም የማልጠብቀው ችግር ህይወቴ ውስጥ ተፈጠረ። አኮረፍኳት ስትል ትደመጣለች። ምስክርነቷን ቀጥላም በጣም ነው የሚገርመው፣ እግዚአብሔርን አኮረፍኩት። ለምን መጨረሻ ላይ የመጣው ፈተና ፍጹም የማልፈልገው ህይወቴ ላይ እሷንም ደግሞ ብዙ የለመንኳት በህይወቴ እንዲህ አይነት ነገር እንዳይገጥመኝ የጠየኳት ነገር ስለነበር እንዴት አሳልፈሽ ትጭኛለሽ? ልጅሽ አይደለሁ እንዴ ብዬ በቃ በጣም አኮረፍኩ። እና በጣም የሚያስቀው ነገር መኪና ስነዳ የእመቤታችን ቤተክርስቲያን ጋር ስደርስ ፊቴን አዞራለሁ ላለመሳለም ማለት ነው በማለት ሁኔታውን አስደታለችም። እሷንም ደግሞ በብዙ የለመንኳት በህይወቴ እንዲህ አይነት ነገር እንዳይገጥመኝ የጠየኳት ነገር ስለነበር እንዴት አሳልፈሽ ትጭኛለሽ? ልጅሽ አይደለሁ እንዴ ብዬ በቃ በጣም አኮረፍኳትና
በጣም የሚያስቀው ነገር መኪና ስነዳ የእመቤታችን ቤተክርስቲያን ጋር ሄዶ ፊቴን አዞራለሁ ራሱ ሳለም ላለመሳለም ማለት እንዴት ጥያቄዋ ምላሽ እንዳገኘና ወደ ቤተ ክርስቲያኗ እንደተመለሰች ስትገልጽም አንድ ቀን ሌሊት በቃ የሆነ ነገር ድምጽ ነገር ነው የሚሰማኝ ግሸን ግሸን ይላል እኔ ደነገጥኩ እንዳልኳችሁ ገዳምም ብዙ የሚሄድ ሰው አይደለሁም ህልምም የሚያይ ሰው አይደለሁም በብዛትም ህልም አላይም እኔም ተኛው ጠዋት እነሳለሁ እግዚአብሔር ይመስገን መሐልም አልነሳም በጣም እንቅልፋም ነኝ ጠዋት ነው የምነቃው ጠዋት ተነሳውኝና ግሸን ካልሄድኩኝ አልኩኝ እንዴት ይኬዳል የሚለውን አላውቅም ነበር ብቻ ጠዋት ተነስቼ ግሸን እንደሚሄድ ነበር የማውቀው ከዛ ተነሳው ትኬት ተቋረጠ ሄድኩ እመቤቴን እንዴት እንደወጣሁት አላውቅም ያንን ዳገት የግሸንን ዳገት ታውቁታላችሁ እንዴት እንደወጣው እመቤቴ ነው የምታውቀው በር አደረገች በማለት ምስክርነቷን ሰጥታለች። የተለያዩ ታዋቂ ሰዎች የግሸን ደብረ ከርቤ ቅድስት ማርያም ቤተክርስቲያንን ለማደስ በማህበራዊ ሚዲያ የተለያዩ ቅስቀሳዎችን በማድረግ ላይ የሚገኙ ሲሆን ከነዚህ መካከልም ተዋናይት መቅደስ ጸጋዬ አንዷ ናት። እንግዲህ በርካታ የማህበራዊ ሚዲያ ላይ የምናውቃቸው ኦርቶዶክሳውያን አርቲስቶች ሳይቀሩ በርካቶቹ አሁን በግሸን ደብረ ከርቤ ነው የሚገኙት። እሱም እድሳቱን እንዲከናወን በማህበራዊ ሚዲያ በቀጥታ ስርጭት የተለያዩ የገቢ ማሰባሰቢያ ስራዎችን እየሰሩ ይገኛሉ። እኛም በኢትዮጵያ ንግድ ባንክ በአቢሲኒያ እንዲሁም በውጭም ያለን እንዲሁም በስልክ በተቀመጠው አካውንት የበኩላችንን እንድንወጣ ከወዲሁ እጠይቃለሁኝ። እንግዲህ አርቲስት መቅደስ የተረዳችበትን ነገር ለማወቅ ኦርቶዶክስ መሆን ይጠይቃል። ኦርቶዶክስ ካልሆን ደግሞ ይሄ ነገር ለኛ ሚስጢር ነው ወይንም አይገባንም። በሰውኛ ሐሳቤም ከተረዳ ነው አይገባንም አናቆም። ኦርቶዶክስ ሆነን ሰከን ብለን ካሰብን ግን ከማምላክ ወላዲተ አምላክ ከቅድስት ድንግል ማርያም ጋር ከቅዱሳን ጋር ያለን ቀረቤታና ህብረት ምን ድረስ እንደሆነ በቀላል እናውቃለን ማለት ነው። የተወዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ ሼር እንዲሁ ሰብስክራይብ ያደረጋችሁ ትብብራችሁን አሳዩ። እኛ በቀሪ ቪዲዮ መረጃ ማስረጃ የምንመለስ ይሆናል። ክብር ምስጋና ያለው አብ ክብር ምስጋና ያለው ወልድ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን። እንዴት ነው ገሜ ቀጣይ ተከተላላ አንተ እዚህ ላይ